ሃይ ኤቨሪባዲ እንዴት ናችሁ? የኔ ቤተሰቦቼ ደህና ነኝ፣ እግዚአብሔር ይመስገን። ይኸው አለሁላችሁ። ዛሬም ይዤ የቀረብኩት ከፎናችን ጋር ወይም ከስልካችን ጋር ሪሌትድ የሆነ ነገር ነው። ያም ከስልካችን ጋር ሪሌትድ ሆኖ በባክግራውንድ ስልካችንን ሄልፕ የሚያደርግ ስልካችንን በጥሩ ሁኔታ እንድንጠቀም የሚያደርጉ ወይም ፎርማቱን ቀይረን እንድንጠቀም የሚያደርጉ ብዙ አይነት ሲስተም አፖች አሉ። ደግሞም በተጨማሪ እንዴት የስልካችን ሴፍቲ መጠበቅ እንዳለብን ምን አይነት ኮዶችን ለስልካችን ማሙላት አለብን፣ መቼ ነው የኛ ስልክ የራሳችን መሆኑን መረጋገጠው፣ ምን አይነት ኮድ ከተሞላ በኋላ ነው የሚለውን ለእናንተ ነግርላችኋለሁ። ደግሞም ሌላ የስልካችሁ ስፔስ ሞልቶ ማለትም በሲስተም ብቻ ሲስተም ኢዝ ከ60 በላይ ጂቢ ወይም ከ50 ወይም 30 40 ምናምን ጂቢ ሲስተም አፕሊኬሽን የሚይዙ ከሆኑ የሲስተም ሶፍትዌር አፕሊኬሽን የሚይዙ ከሆኑ ምን ማድረግ እንደምትችሉ ወይም ያ ጂቡን እንዴት መቀነስ እንደምትችሉ ማሳያችሁ፣ ተከታተሉ። እሺ መጀመሪያ ምንድነው የምታደርጉት? ወደ ሴቲንጋችሁ ትገባላችሁ። ይኸው እንደምታዩት ስክሪኔ ላይ ሴቲንግ አለችልኝ። ይኸው እንደምታዩት ስክሪን ላይ አለ ማለት ነው፣ ሴቲንጉ ማለት ነው። ይኸው ከዛ ክሊክ ታፍ እናደርጋለን። ከዛ ወደዚህ እንገባለን ማለት ነው። ኦኬ ከገባነው በኋላ ያው እንደምታዩት ወደ ታች ያደርጋችሁ ወደ ሲስተም ትገባላችሁ ማለት ነው። ወደ ሲስተም ከገባችሁ በኋላ ያው እንደምታዩት አክሰሲቢሊቲ ገስቸር አክሽን እንደ ገስቸር ምናምን የሚሉ አሉ ማለት ነው። መጀመሪያ ስልካችን ስማርት እና በስት በሆነ ወይ መጠቀም ከፈለገን አክሽን እንደ ገስቸር የሚለውን ታፍ እናደርጋለን ማለት ነው። ይሄው እንደምታዩት ምን ይላል? ኳይክሊ ስታርት የሚል እዚህ አለ ይታየልኛል ማለት ነው። ይሄው እንደምታዩት ኳይክሊ ስታርት የቱ ጋር ነው ያለው? አት ዘ ቶፕ ማለት ነው። ይሄው እንደምታዩት ኳይክሊ ስታርት የሚል አለ ማለት ነው። ያን ታፍ እናደርጋለን። ታፍ ካደረግነው በኋላ እችኛውን ኦን እናደርጋለን። ኦን እናደርጋለን። ይሄው እንደምታዩት ኦን ተደርጓል ማለት ነው። እዚህም ይሄው እንደምታዩት ኦፕሽኖቹ አሉ ማለት ነው። ይሄው እንደምታዩት ብዙ ኦፕሽኖች አሉ። which means እዚህ ካሜራ አለ። ይሄው እንደምታዩት ካሜራ አለ፣ ዩቲዩብ ሙዚክ እኔ ነው ያስገባው። ያንን የሚሉም አሉ። ያንን በሚሉበት ቦታ ላይ ክሊክ አድርጋችሁ አፕሊኬሽን መተካት ነው ያለባችሁ ማለት ነው። አፕሊኬሽን ከተካችሁ ምን ያደርጋል ማለት ነው? ይሄው ሲጽፍ ምን ያመጣል? ካሜራ ያመጣል ማለት ነው። ስክሪኑ ዘግቶ እያለ ብጽፍ ካሜራ ያመጣል፣ ብጽፍ ዩቲዩብ ሙዚክን ያመጣል ማለት ነው። እሺ አንዱን ላሳያችሁ፣ አስገብቼ ላሳያችሁ ማለት ነው። ማለትም ኦኬ እንደምታዩት እዚህ ነን እያለ ነው። ኦኬ እዚህ ነን እያለ ነው። ነኑን ሊንካ ያው እንደምታዩት ነካው ማለት ነው። ስታርት አፕ እና ምን የሚል አማራጭ ይመጣል? ስታርት አፕ እና ቶግ የሚል ይመጣል ማለት ነው። ቶጉ ከሲስተም ጋር የተያያዘ ማለት ነው። ኤርፕላን ሞድ፣ ዋይፋይ ምናምን የሚሉትን በኳይክሊ ልታገኙ ከፈለጋችሁ በቶግል መርጣችሁ ትገባላችሁ ማለት ነው። እኔ ለምሳሌ በስታርት አፕ ላሳያችሁ ማለት ነው። በቶግልም አሳያችኋለሁ። ኦኬ ይሄው እንደምታዩት ስታርት አፕ የሚለውን ክሊክ አደረኩ። ሎዲንግ ይለኛል ማለት ነው። ይሄው እያወረደ ነው። እስከዛ ትጠብቃላችሁ ማለት ነው። ይሄው ወረደላችሁ ማለት ነው። ወረደልን ማለት ነው። ከዚህ እንመርጣለን አንዱን የፈለግነውን ማለት ነው። ይሄው እንደምታዩት ዩቲዩብ አለ፣ ወይዘር ኮንታክት ምናምን የሚሉ አሉ። እሺ ለምሳሌ እኔ ኮንታክቱን ልምረጥ። ኮንታክት መረጥኩ ማለት ነው። እና አሁን ነኒ በደብሊው ቦታ ይሄው ደብሊው ሲጻፍ ምን ይሆናል? ኮንታክት ይመጣል ማለት ነው። ለምሳሌ ቢንም ላሳያችሁ በቶግ ማለት ነው። በቶግ ለምሳሌ ይሄው እንደምታዩት ቶግ ውስጥ ገባው።
ለምሳሌ ዋይፋይ ከፈለኩ ዋይፋይ አደርጋለሁ። ይኸው እንደሚታዩት ዋይፋይ አደረግኩ። እዚህም ዋይፋይ መጣ። ቪ ስጽፍ ዋይፋይ ያበራልኛል ማለት ነው። ደግሞም ስጽፍ ያጠፋልኛል ማለት ነው። በራሱ ብቻ ማለት ነው። ኦኬ በስት ኳይክል ስታርት ሜተድ ነው ማለት ነው። እኛ በፍጥነት የሆነ ነገር ለምሳሌ በአጭሩ እዚህ ላሳያችሁ። ለምሳሌ አሁንም ነን አለ ቶግ የምራውን መርጣለሁ። ከዛ ፍላሽ ላይት ለምሳሌ በየሆነ አጋጣሚ የሆነ መብራት የስልካችሁን ማብራት ካልቻላችሁ ለምሳሌ እጃችሁ እርጥብ ምናምን ከሆነ ዘድ ብቻ ዚግ ሆኖ እያለ በስክሪኑ ላይ ከጻፋችሁ ያበራላችኋል ማለት ነው። ጎኑ ላይ እንትን ፓወር ቤቱን ነክታችሁ በኋላ እንደዚያ አድርጋችሁ ማብራት የለባችሁም ማለት ነው። ኦኬ በስት ኳይክሊ ሜተድ ነው። ኦኬ ወደ ሌላኛው እናልፋለን። ያው እየወጣው ነኝ ማለት ነው። ኦኬ ሌሎች ደግሞ ታፕ ወክ የምንለው ነው ማለት ነው። ታፕ ወክ ማለት ስክሪናችን በደብል ታፕ ያው በቪዲዮ እዚህ ጋር እንደሚታዩት ደብል ታፕ ካደረግነው በኋላ ምን ይሆናል? ይብራል። ደብል ታፕም ካደረግነው ይጠፋል ማለት ነው። ኦኬ ይሄው እንደሚታዩት ደግሞ ሶስተኛው ሙዚክ ገስቸር ነው። ሙዚክ ገስቸር እንዴት የሙዚክ ገስቸር እንደሚሰራ ይሄው ቪዲዮ አለ ማለት ነው። ይሄው እያያችሁ ነው። ቪዲዮ ወደ ላይ ካደረግነው ይቆማል። ወደ ታች ካደረግነው ደግሞ መዘመር ይቀጥላል። ወደ ጎን እንቀይራለን ማለት ነው። ዝግ ሆኖ እያለ ማለት ነው። ስዊች ሳይሆን ፓወር ኦፍ ሆኖ ሳይሆን ለምሳሌ ስክሪኑ ዘግቶ እያለ ነው ያልኩ ያሉት እንጂ ስዊች አድርጋችሁ አይደለም የምታደርጉት። ኦኬ ይሄኛውንም ኦን እያደረኩ ነኝ ማለት ነው። ኦኬ ከዚህ ልውጣ። አሁንም ፍሊፕ ሙት አለ እዚህ ሜት ፍሊፕ ሜት ኢንካም ለምሳሌ አንድ ሰው ስደውልላችሁ ለምሳሌ ድምጽ እንዳይሰማ ለማድረግ ከፈለጋችሁ እናንተ ቫይብሬት ሳይለንት ምናምን ነው የምታደርጉት አይደል? ይሄ በቀላሉ ሳይለንትን ቫይብሬት ምናምን ሳታደርጉ ሲጥራ የነበረውን እንደዚህ ስትደፍኑ ያው በቪዲዮ ላይ እንደምታዩት ስትደፍኑ ምን ይሆናል ማለት ነው። ኦኬ ስክሪኑን ብቻ ከደፋችሁ ይበቃል ማለት ነው። ድምጽ አያሰማም። ለምሳሌ ተማሪዎችም ከሆናችሁ ለምሳሌ ከሆነ ሰዎች ጋር ያወራችሁ ያላችሁ ዲስተርብ የሚያደርግ የሆነ ምስኮል ያልተፈለገ ሰው ቢደውል በዚህ መልክ መጠቀም ትችላላችሁ ማለት ነው። ድምጹን ስልካችሁን ካፍናችሁ ቁጥር ድምጹ ሳይለንት ይሆናል ማለት ነው። ኦኬ ከዚህ እንወጣለን ማለት ነው። ራይዝ ቱ ኤር የሚል አለ ማለት ነው። ወደ ጆሮአችን በማስጠጋት ብቻ ስልክ ሰው ሲደውል ወደ ጆሮአችን በመጠጋት ብቻ የምንሰማበት እጃችን ሳናነካካ ወደ ጆሮአችን ብቻ በማስጠጋት የምናወራ ሂደት ነው ማለት ነው። ሳናነሳ ማለት ነው። ኦኬ ይሄኛውን ኦን አደረኩ ማለት ነው። ደግሞ ሊፍት ቱ ወክ ማለት ነው። ስልካችን ለምሳሌ የሆነ ወንበር ላይ ከነበረ ከወንበር ላይ ስናነሳ ያበራል ማለት ነው። ከዛም ወደ ታች ስናደርግ ይጠፋል ማለት ነው። በዚህ መልክ መጠቀም እንችላለን። በዚህ መልክ እንጠቀማለን። ይሄኛውንም አሁን አደረኩ ማለት ነው። አንሰር ዊዝ ገስቸር ነው። ይሄኛው ከ2 ሴንቲሜትር ይሄኛው እንደምታዩት ቱ ኦፕሽን አለው ማለት ነው። ያው እንደምታዩት መጀመሪያው ካል አንሰር ገስቸር ይባላል ማለት ነው። ያው እንደምታዩት ካል አንሰር ገስቸር ይባላል ማለት ነው። ኦኬ ሌላኛውስ እኛው እንደምታዩት ማለት ነው። ደግሞ ሌላኛው ካል ሪጀክት ገስቸር የሚባሉ ናቸው ማለት ነው። 2 ናቸው ያው እንደምታዩት ማለት ነው። ከዛ 2 ፊንገራችንን 2 ጣታችንን ካነሳነው ከ20 ሴንቲሜትር ርቀት ካነሳነው ስልካችሁ በራሱ ይነሳል ማለት ነው። በዚህኛውስ 5ቱንም
እንደምታዩት በቪዲዮ ላይ እንደሚያሳየው ካነሳችሁ ስልካችሁ በራሱ ይዘጋል ማለት ነው፣ ራሱን ማለት ነው። ኦኬ ለዛሬ ይዤ የቀረብኩት ቪዲዮ ይሄንን ይመስል ነበር። ፋሚሊ ቪዲዮውን ላይክ ቻናሌንም ሰብስክራይብ አድርጉ። በሌላ ጊዜ በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ። ቻው